በአሁን ሰዓት ያለን ሰዎች የምንናፍቃት ኢትዮጵያ በዚህ ሰዓት ደግሞ የተኖረ ኢትዮጵያዊነት ነው። እንግዲህ ይህን ቪዲዮ ሳየው በጣም ውስጤን ስለነካኝና ምን አለ ይቺ ኢትዮጵያ አሁን ሰዓት ላይ ባለች ብዬ የምመኛት ኢትዮጵያ ናት። ስለጨፈሩ ነው እንደ ይችኛዋ ኢትዮጵያ ይናፈቀች ምናምን ልትሉ ትችላላችሁ። ማለት መቼና እነማን እየጨፈሩ እንደሆነ ገና ላላወቃችሁ ማለት ነው። እዚህ ጋር ማሳያችሁ ይህ ቪዲዮ እንግዲህ ከኢትዮጵያ ቴሌቪዥን የምስል ክምችት ውስጥ የተገኘ አቴንስ ከተማ ላይ ሲካሄድ የነበረው የሩጫ ውድድር ላይ መሰረት ደፋር ያሸነፈችበት ውድድር ነው። ታዲያ እዚህ ጋር ደግሞ ከልባቸው ሲጨፍሩ የምትመለከቷቸው ደግሞ የመሰረት አባት አቶ ደፋር ቶላ ናቸው። ዋናው ቁም ነገር ታዲያ እዚህ ጋር ነው ያለው። እንግዲህ አሁን ባለንበት ዘመን ኢትዮጵያን የሚያስጠሩ በተለያየ መንገድ በቁንጅናም ይሁን በእግር ኳስም ይሁን በተለያየ መንገድ ጎልተው የሚወጡ ሰዎችን ስንመለከት መጀመሪያ የምንለው ነገር ምንድን ነው? ይሄ እኮ አማራ ነው፣ እቺ እኮ ትግሬ ናት፣ ይሄ እኮ ኦሮሞ ነው ብለን ነገርየውን ብሔር ተኮር አድርገን ስንደግፍ በአንድነት ሳይሆን የኛ ሰው ነው፣ የኦሮሞ እኮ እንዲጀግና ነው፣ አማራ እኮ እንዲጀግና ነው እያልን ወደ ራሳችን ነው የምንወስድ የነበረው። በዚህኛው ጊዜ ግን ወይም እችኛዋ ኢትዮጵያ ላይ ግን ሁሉም ሰው ኢትዮጵያዊ ነኝ ብሎ የሚያስብበትና ብሔር ተኮር የማይራመድባት ኢትዮጵያ ይህች ኢትዮጵያ ነበረች። እንግዲህ እንደሚታወቀው የመሰረት አባት እንግዲህ ኦሮሞ ናቸው። እዚህ ጋር ሲጨፍሩ የምታዩት ደግሞ በኦሮምኛ አይደለም። በአሁኑ ሰዓት ቢሆን ኖሮ ያሸነፈችው እንግዲህ ወደ ዘር ተወስዶ ኦሮምኛ ነበር አይደለም የሚከፈተው። በዚህኛው ጊዜ ግን ይሄ ስሜት የለም። እንደገና ደግሞ እዚህ ጋር የምትመለከቷቸው ሰዎች በሙሉ የአካባቢው ሰው ጎረቤት ምናምን ነውና የመሰረት ማሸነፍ ለመሰረት ደፋር ቤተሰብ ብቻ ሳይሆን የኛም ድል ነው የኢትዮጵያ ድል ነው ብለው ያሰቡ ቤተሰቦች ስለሆኑ ነው እንግዲህ ይህንን ቪዲዮ እያስመለከትኳችሁ ያለሁት። ሰዓቱ በቀጥታ ስርጭት በሚተላለፍበት ሰዓት የሰው ስሜት ምን ይመስል እንደነበር ደግሞ እስኪ ይህንን ቪዲዮ አብረን እንመልከት። እግዚአብሔር የተመሰገነ ይሁን። የኢትዮጵያ አምላክ እንኳን ልጃችንም ረዳልን። ለኔ ብቻ ሳይሆን ለኢትዮጵያ ሕዝብ ነው ይረዳ። አሁንም ምስጋና ይድረሰው ለፈጣሪያችን። ለምን ታለቅሽ? የደስታ ስሜት ነው በጣም እኔም ራይ ስለሆንኩኝ በጣም ስሜቱ ስላለኝ ማልቀስ አይደለም ሌላ ነገር ቢገኝ በጣም ደስ ይለኛል። ወንሳት መሰረት በጣም በስራዋም ሆነ እኔ እንደው አንድ ነገር ለመናገር የሚፈልገው በእውነት እንትንም ግንበኛ ሁሉ ነበረች። እሷ የማትሰራ ነገር የለም። ግን ዘፋኝም ነበረች። ግን አምላክ ደግሞ ወደዚህ እዚህ ላይ ስላደረጋት በጣም ነው እኔ እንትንም ነው ህልከኛ ነች። ታዲያ ይሄ አንድነት ይሄ እውነተኛ ስሜት በዚህ ሰዓት አለ ብላችሁ ታስባላችሁ? አያችሁ አይደለ? በቃ ሁሉም በአንድ አይነት ስሜት ለሀገራቸው ድል እንደመጣ አድርገው ነው ደስታቸውን ሲቋደሱ የነበረውና ለዚህ ነው በዚህ ዘመን ብዙ ሰው ይቺን ኢትዮጵያ ይመኛታል ብዬ ያሰብኩት። ምናልባት አንዳንዶቻችሁ አንመኝም ካላችሁ፣ እኔ ግን ይቺ ኢትዮጵያ በጣም ነው የምትናፍቀኝና በዚህ ዘመን ባያት ብዬ የማስባት ኢትዮጵያ ስለሆነች ነው። ቪዲዮውን በምመለከት ሰዓት ልክ የኔ አይነት ስሜት ያላችሁ ሰዎች ብዙ እንደምትኖሩ ስላሰብኩኝ እስኪ ታሪክን የኋሊት እንደሚባለው ትዝታ ወደ ኋላ ለመልሳችሁ ብዬ ነው ይዤ የመጣሁት። በዛውም ደግሞ በዚህ ዘመን ላለን ሰዎችም እስኪ ምናልባት ቀልባችንን ከገዛን ፍቅር ማለት እውነተኛ ኢትዮጵያዊነት ማለት አንድነት ማለት ምን ያህል ደስ እንደሚል እንድትመለከቱት ብዬ ነው ይዤላችሁ የመጣሁት። በነገራችን ላይ እንኳን ቦታው ላይ ለነበረ ሰው ይቅርና እንዲህ ለሚመለከተው ሰው ራሱ ስሜታቸው የማስመሰል ያልሆነ እውነተኛ ስለሆነ የሚጋባ አይነት ስሜት አለውና እንዴት አያችሁት ይሄንን ቪዲዮ? እስኪ ሐሳብ አስተያየታችሁን ከስር ጻፉልኝ። እኔ ግን እንደ ጸሎት ለፈጣሪ እችኛዋን ኢትዮጵያ በዚህ ዘመንም ድገምልን የሚል ሐሳብ አቅርቤ ዛሬም ፕሮግራም እቋጫለሁ። እናንተ ግን ይህንን ቪዲዮ ስትመለከቱ ምን አይነት ስሜት እንደተሰማችሁ ከስር ጻፉልኝ። እኔ ግን ምን ያክል ጊዜ ደጋግሜ ይህንን ቪዲዮ እንዳየሁት ልነግራችሁ አልችልም። ወሰደኝ ነው የምላችሁ ወደኋላ። ለማንኛውም የእናንተው የላ ነበርኩ። መልካም ጊዜ